የኢየሱስን ዲን ለቀየሩት ምላሽ ብሎ መጽሐፍ ይዞ ወጣ። ማን ይከራከር? የሁዲያን አጠና። ቀዋዒድ ኢብኑ ተይሚያ ፍረድ አለ ለይሁዲያ ሚገርም መጽሐፍ ጻፈ። ሊወዳደሩት አልቻለ። ከእስልምና ወጣና ፍልስፍናን አነበበ። እነ አሪስቶትል ታዋቂ ፈላስፋዎችን ሚዛን በሚለው መጽሐፍ ድምጥማጥ አጠፋት። ደርዑ ተዓሩድ አልዓቅል ወልነቅል የጻፈው መጽሐፍ እስካሁን አስደማሚ ታዋቂ የዓለም ፈላስፋዎችን መሰረት አሳጣቸው። ይሄን ዒልሙን ያየ ትውልድ ኢብኑ ተይሚያን አገኘ እና አቡ ሐያን ኢብኑ ተይሚያን ሲያዩ አንተል ኢማሙል ሙንተዘሩ ዓለም ቆማ ተጠብቀው የነበረ ኢማም አንተ ነበርክ ይሉታል። ተው ከሱ በኋላ የመጡ ኢብኑ ደቂቅን አልዒዲ ታዋቂ ዓሊም ናቸው። ኢብኑ ተይሚያ ጋር ቁጭ ብያወራሁት ይላል። ፈረአይቱ ረጁለን ቀድ ውድዐት ኩሉ ልዑሉም በይነ ዐይነይ ዒልም የተባለ አላህ አይኑ ላይ ያደረገለት የፈለገውን ያነሳል፣ የፈለገውን ይተዋል። ኢብኑ ደቂቅ ማለት ትልቅ ዓሊም ናቸው። ግን ኢብኑ ተይሚያን ሲያዩ ዋሉ። ከዛም ብያልኩት ይላሉ መጽሐፋቸው ላይ አለ ማ ኩንቱ አظن أن الله بقي مثلك አላህ እንዳንተ አይነት ሰው ይፈጥራል ብዬ አልጠበቅኩም ነበር። ተአምር ነበር። እነ ኢብኑ ሐጀር አልአስቀላኒ አሚሩል ሙእሚኒን ፊል ሐዲስ ስለ ኢብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያወሩት አይጠግቡ። ስለሱ የተናገሩ አኢማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሸህ ሚል ማዕረግ የተሰጠው እሱ ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ 85 አኢማዎች ሸይኹል እስላም ብለውታል ይላሉ ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ። የመሪነት እውቅናው እኮ አሽሃሩ ሚነ ሸምስ ፀሐይ ከምትታወቀው በላይ ይታወቃል። ሸይኹል እስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊቱም ይቀጥላል ይላሉ ኢማም ኢብኑ ሐጀር። የኢብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላሉ። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት። ኢማም አስዩጢና ኢትሃብ ሳዳቱል ሙተቂን ሚል መጽሐፍ አላቸው። ስለ ኢብኑ ተይሚያ መግቢያቸው ላይ እንዲህ ይላሉ። ወርደህ አረጋግጥ። ኢማም አልሓፊዝ አስዩጢ አሐዱ ሙጀድዲ ሃዚሂ ልኡማ እሳቸው ምን ይላሉ? ሁወ ሸይኹል ኢስላም የእስልምናው ሸኽ እሱ ነው። አልሓፊዝ የሐዲሶች ኤክስፐርት እሱ ነው። አልፈቂህ የፍቂህ ኤክስፐርት እሱ ነው። አልሙጅተሂድ የኢጅቲሃድ ደረጃ የደረሰ እሱ ነው። አልሙፈሲር አልባሪዕ ጉረቱ ዘማኒ የክፍለ ዘመኑ ክስተት ነበር ይላል። ዓለም ዙካድ ዱንያን የተውት ዛሂዶች ዓለም ምልክት ነበር ኢብኑ ተይሚያ ይላል።